ጃኒ ጎይድ ሰላም ላይ መጀመሪያ እኔ ሳላውቅ አሁን ትርጉም ምናምን ያልከውን እኔ አላውቅም። እንደ ትሬንድ ነው ማለት ወደ 60 ሺህ ምናምን ሰው ነው ብዙ ቲክታከር ሰርቶበታል። ለምን እኔ ጋር ፎከስ እንዳደረጋችሁ አላውቅም፣ ግን ይቅርታ ባለማወቅ ነው፣ አላወቅኩም። ቪዲዮውንም ፕራይቬት አድርጌዋለሁ። ይቅርታ፣ ይሄን ለማለት ነው የመጣሁት። ይሄንን እህቴ አንድ ነገር ይሄንን ቪዲዮ ሳታውቂ ነው ያደረግሽው አይደል? አዎ እግዚአብሔር አላውቅም። በቃ ሙዚቃው የኦሮሚያ ሙዚቃ መሰለኝ፣ ባህል እሬቻ ነበረ። የአማራ ክልል ሄጄ አስተዋውቅ ያለው የባህል እንትን እሰራለሁ ማለት ትግራይም ሄጄ አለው። ሁሉም ሀገር ነው መሄደው እኔ እና ለምን እኔ ጋር እንደገነና አላውቅም። አሁንም ግን ካስቀየምኳችሁ ይቅርታ ባለማወቅ ነው። ቪዲዮንም አጥፍቼዋለሁ፣ ፕራይቬት አድርጌዋለሁ። ይቅርታ እንጂ ትርጉሙን ሳታውቂ ነው የለጠሽው። ትርጉም ምንም ነገር ኦሮምኛችም እስከነጨረሹ ነው አይደል? ኖ አይ ኖ ላይክ እንትን አለ ሁሉም ሰው ሲሰራበት አይቼ ሰራው። ኦኬ ግን ቪዲዮውን አውርደሽዋል። ኦኬ ለምን እንደሆነ ንገርሽ እህቴ። ይኸውልሽ ኢትዮጵያ ውስጥ ሁሉ ነገር ፖለቲካ ነው አይደል? ዘፈኖቹ እንዳለ አብዛኞቹ ከፖለቲካ ጋር የተገናኙ ናቸው። ይሄ ዘፈን ውስጡ አንደኛ መጤ ይላል፣ ውስጡ ከአዲስ አበባ ውጡ የሚላሉ ውስጡ። ራስሽ ይህንን አስተርጉመሽ በስነስርዓት መንትን ማለት ይቻላል። እዚህ ጋር የኦሮሞ ልጆች ራሱ መጥተው ድና አላደረጉትም። ሁሉም እንዳለ የአማራ ማህበረሰብ ላይ ያወጀ እንደሆነ ሁሉም ያምናሉ። ዘፈኑ ቫይራል የወጣበት ምክንያት ታርጌት እያደረገ የነበረው የአማራን ማህበረሰብ ነው እንጂ ሌላ ማህበረሰብ አይደለም። ስፔሲፊክሊ ታርጌት 4 ኪሎ እንመጣለን ይላሉ። እኛ ባመጣ ነው። ይቅርታ አልኩኝ ወንድም አለን። በጣም ይቅርታ ከይቅርታ የበለጠ አሁን ገብቶኛል። አይ ነው እኔ አውቀሽ መስሎን ነው። ካላወቅሽ ችግር የለም። አጥፍቻለሁ፣ ባለማወቅ ነው። ፕራይቬት አድርጌያለሁ። ይቅርታ። ኦኬ ቴንክ ዩ ጤኖስ። ወደ ሌሎቻችሁ ነው። አንድ ሰው ይቅርታ ካለ በኋላ ታርጌት ነው። ይሄንን አካውንት ጋር ሂዱልኝ። ልጅቷን የኛ ልጆች አጥፉላት። ይቅርታ ካለች እንትን ነው ቢከስ አታውቅ ነው ያደረገችው። ወጣት ነች። እዚህ ልጅ ላይ ሂዱልኝ። ይሄ ልጅ ነው አንደኛ ዳኒ ሮያል ጎይድ አፍሪሳ። ልጅቷ ሳታውቅ ነው ያደረገችው። አላውቅም ብላለች። የምታውቀው ነገር የለም። አውቃ እንዳልሆነ እርግጠኛ ነኝ ልጅቷ። ወይስ ፕሮባብሊ እንትን አንድ ሰው ኮንፊውዝድ አድርጎ ሰጣትን ፍቺ የምትቀበል ከሆነ ከሚከተሏት ሰዎች መካከል ቢያንስ ግማሹ ያንን ፍቺ ይቀበላል። እያስተላለፈች ስለሆነ የተሳሳተ ፍቺ ትክክለኛ ያልሆነ ፍቺው ትክክለኛ ስላልሆነ ፕራይቬት ያደረግሽውን ቪዲዮ ልቀቂው። እኛ ካንቺ ምንም በግለሰብ ችግር የለብንም። እኛ እኔ አንድ ደቂቃ ላወራም፣ አንድ ጊዜ ላወራ። በነገራችን ላይ ቅድም ተናግሬዋለሁ። ይሄ የግል ምቀኝነትና ቅናታቸውን ነው ልጅቷ ላይ የለጠፉበት። ሞጣ 6 ቀን ሰርቶበታል ላይቭ ላይ ዘፈን ከፍቶ። እሱን ሂዱና ሪፖርት አድርጎ አይሉም። ገባ? የግል ምቀኝነት ውስጥ ነው የከተቷት፣ የግል ቅናት ውስጥ ነው የከተቷት ልጅቷን እንጂ ሞጣ ለምንድን ነው ያላሉት? ሞጣ 6 ቀን ምናምን 7 ቀን ቁጭ ብሎ አልጨፈረበትም እንዴ? እየጨፈረበት አለ እኮ ቪዲዮ ሪከርድ የተደረገ አለ። ግን እሷ ደግሞ ያረገችው ለምሳሌ እኔ አሁን ትላንትናም ነግሬያታለሁ፣ በሁሉም ብሔር ብሔረሰቦች ሙዚቃ የምትሰራ ልጅ ናት፣ መብቷ። በኦሮሞ ሙዚቃ መስራት የአማራ ህዝብ ላይ ጆኖሳይድ መፈጸም አይደለም። ይሄንን የሚያደርጉት የግል ጠላቶችዋ ናቸው፣ በህዝብ ስም አማራ ህዝብ ስም የተለጠፉ። ስለዚህ ቪዲዮውን እንድትመልሰው ብቻ ነው። በቃ ምንም ይቀላል ነው። ላርግ ከመለሱ ቼክ ላርግ እንጂ ሙሳሙ ይሰማል። እዚህ ጋር ማንም ያስፈራራት ሰው የለም። እየተነገራት ያለው ልጆቹ ከፍተኛ የሆነ ለኦሮሞ ጥላቻ ያላቸው ወለጋ ላይ የራሳቸው ሴራ አድርገው የኦሮሞን ሲያስጨፈጭፉ የነበሩ ልጆች ናቸው አጥፊ ያሏት። ስለዚህ አሁን መልሹን የተባለችው በቃ ቪዲዮ። ይሄ ደግሞ ልጆቹ በትክክል የተደራጁ ሁሉም ሰው የሚያውቃቸው አላቃቸውም ብትል እኔ አልሰማትም። ከዛ የኦሮሞ ህዝብ በቃው መሰደብ፣ ማንም ልፍጣም የመጣ አፉን የሚከፍትበት ህዝብ መሆን የለበትም። ቶለሬት የሚደረጉ ነገሮች አሉ፣ ቶለሬት የማይደረጉ ነገሮች አሉ። እነሱን አክብራ እነሱን ፈርታ ቪዲዮውን ስታጠፋ እዚህ ጋር ደግሞ አላጠፋም ስትል ስቲል ለኛ ሪስፔክት እንደሌላት ነው እያሳየችን ያለችው። ስለዚህ ተመለሰው ቪዲዮ
በቃ የተጠየቀችው በጣም ቀላል ነገር እንጂ ቶለሬት የሚደረግ ነገር ምናምን አይደለም። በረከት በጣም ነው ማከብርሽ፣ በጣም ነው የምወድሽ። ብዙ ማታቂው የፖለቲካ ሴራ ልጆቹ የሚሰሩት አሉ። እኛ እጃችን ላይ ያለ ብዙ ነገር በመንግስት ደረጃም እየተሰራበት ያለ ነገር አለ። ስለዚህ እቺ ልጅ ይሄን አላደርግም ካለች እኔም ደመድማት እነዚህ ልጆች አንደኛ መኒ ላውንደሪ ለፋኖ ገንዘብ የሚልኩት በቲክቶከሮች እንደሆኑ እናውቃለን። ስለዚህ ጃኒ ዋን ኦፍ ዴም ነች ብዬ ነው የምደመድመው እንጂ በሌላ ነገር ቶለሬት አላረጋትም። ገባሽ በረከት? ከጀርባ ፖለቲከኛ አይደለሽም አንቺ ዩር ቢዝነስ ፐርሰን ብዙ ማታቂው ነገር አለ። ዩ አንደርስታንድ አይደል? ስለዚህ እቺ ልጅ ይሄን አላረግም ካለች ግን እኔ እነሱ ሊስት ውስጥ ነው የምከታት ሊትራሊ ስፒኪንግ ማለት ነው። ዋን ኦፍ ዘ ኢነሚስ ለኦሮሞ ህዝብ ብዬ የምደመድመው ጃኒን ነው። ገባሽ? የኛን ህዝብ ሲሰደብ እነቹቹ አሜሪካ ቁጭ ብለው ነው፣ እሷ ግን ፊንፊኔ ላይ ቁጭ ብላ በዚህን ያህል ለኦሮሞ ህዝብ ንቀት ስታሳይ ቶለሬት የማረግበት ምንም አይነት እንትን የለኝም። እውነቱን ስነግርሽ ተናገር ሐሳቧን ጃኒ ተናገር። ለማና ነው እንዴ? በቃ ሄዳ ቪዲዮውን ትክፈት። አንድ ነገር አድርጉልኝ። ከኦሮሞም ህዝብ ከአማራም ህዝብ ልውጣና የምትፈልጉትን ቪዲዮ እነሱን ፕራይቬት ላል እነሱ ማስጠፍተውኛል። ዋካችሁ አስወጡኝ ከእንደዚህ አይነት ነገር ካላስቸገርኳችሁ አልሰራም ከዚህ በኋላ። ባኛው ቪዲዮ መጀመሪያ ፐብሊክ ታደርጊዋለሽ፣ ከፈለሽ ከሳምንት በኋላ ታጠፊዋለሽ። አሁን ግን ለኛ ይሄ መሸነፍ ነው። ያስገደድከኝ ነው አንተ። አሁን እኔን እያስገደድከኝ ነው። እዚህ ጋር እውነቱን ንገሪኝ ካልከኝ በጣም አስጨነቀኝ እግዚአብሔር። እና መጨነቅ እንዴት እንደሆነ ታየዋለሽ። ጃኒ ይኸውልሽ አዳምጪኝ ጃኒ እያስጨነቅሽ አዳምጪ። እያጨናነቅንሽ እንኳን ከሆነ እናጨናንቅሻለን። ምክንያቱም ያልሆነ ትርጉም ለዘፈኑ ሰተሽ አጥፍተሻል። እሺ የእነሱንም ላጥፋ እናንተንም ላጥፋ። እኔን አስወጡኝ ከእንደዚህ አይነት ነገር እኔ አልፈልግም በቃ አልኩኝ። እኛ ከነሱ ዘፈን ጋር ቅያሜ የለንም። የፈለገውን ቢሉ ችግር የለብንም። እኛ ከነሱ ዘፈን ለምን ታጠፋለሽ? የተሳሳተ ትርጉም ስለሰጦሽ ግን ትርጉሙ ልክ እንዳልሆነ ለማሳየት ትርጉሙ ትክክል አይደለም። ትርጉሙ ትክክል ስላልሆነ ይሄንን ቪዲዮ መልሺውና ከፈለግሽ ሌላ ጊዜ አጥፊው። እኔ ልክ አሁን እንደዚህ እናንተ እኛ የምንፈልገው ሰዎች የተሳሳተ ዘፈን እንዳልሆነ እንዲረዱ ብቻ ነው። ስህተት አይደለም ዘፈኑ፣ ስህተት አይደለም። ጄኖሳይድን የሚያውጅ አይደለም። አንድ ህብረተሰብ የሚያንቋሽሽ አይደለም። ስድብ የለው። ቆይ አንዴ ተረጋጋ። ቆይ ይሻም ጃኒ ይገባናል። በቃ አሁን አስፈራርተውሻል። የነሱ አሁን የኛን አጥፊ ብሎሽ ኦም ካደረግሽ የሆነ ነገር የምትሆኚ ነው የሚመስልሽ አይደል? የሆነ ነገር የሚያደርጉሽ ነው የሚመስልሽ። አሁን ይሄን ቪዲዮ ዳልቻ አንዳንዴ በኔ ቦታ ሆነ አሁን ኢንፍሉዌንሰር ነው አይደለ? በቃ ሚዲያ ላይ የምትሰራ ሰው ነው አይደለ? እኔ አሁን እንደዚህ ብሔር የለኝም የህዝብ ልጅ ነኝ ብያለሁ ማለት በሁሉም ብሔር ነው የምሰራው። አይተው ከሆነ ቪዲዮዎችን እና እንዳዳምጡኝ በማርያም ልንገራችሁ እና የሆነ ነገር የሆነ ብሔር መጥቶ እንደዚህ ብሎ ትርጉሙ እንደዚህ ብሎ ቢነግርህ ትደነግጣለህ። በቃ አጠፋው እንዴ ይቅርታ ባለማወቅ ነው ብዬ ፕራይቬት አደረኩኝ። አሁን አጭር እንጫወትና ምን አለ መሰለሽ እኔ ደግሞ እዚህ ቪዲዮውን አሁን ኦን ካደረግሽ ችግር ይደርስብኛል ብለሽ ነው የምታስቢው አይደል? ኖ ችግር አይደርስብኝም። ባይ ዘ ወይ እኔን ምንም አያደርገኝም። ግን በቃ እዚህ ጋር እነሱ የደበራቸው ነገር በኦሮምኛ ሙዚቃ ስሰራ እስከዛሬ ዝም ብለውኛል። ምንም ነገር ብለውኛ ያውቁ። ይሄ ነገር ግን ጃኒ ትርጉሙ ደበረን። እንደዚህ አይነት ነገር ደግሞ ከዚህ ሰርተሽ አታውቂም። እሺ እኛን አሁን እኛ ስታጠፊኛ ደግሞ እየደበረን ነው። እሺ ምን ነው ታረጊው? ባቻ አንድ አዳምጠኝ እሺ አባቴ ላስረዳኝ። እኔንም አንድ አዳምጠኝና ከዛ ሐሳቤን ልንገር። ከዚህ በፊት በኦሮምኛ ሙዚቃ ሰርተሻል ምንም አላልንሽም። ግን ይሄ ነገር እንደዚህ ደበረን ምንድነው ብለው ሲነግሩ ወይ አላወኩም። እኔ ደግሞ እንደዚህ አልመሰለኝም ብዬ ይሄን ቪዲዮ ፕራይቬት አደረኩት። ገባ እንጂ በኦሮምኛ ሙዚቃ አትስሪ እኮ አላሉኝም እኮ። ግን ይሄ ነገር ሌላ ነገር ነው። እሺ እኛ ደግሞ ደበረን እኛም ደበረን እንደ አንድ አስጨርሰኝና ጨረስኩ ታወራለህ። እኔ አሁን እየጠየኩሽ ያለሁት እነሱ ሲደብራቸው የኦሮምኛውን ዘፈን አጠፋሽ አይደለ? አሁን እኛ ሲደብረን ምንድነው የምታረጊው? ደብሮናል። እኛ አንቺ ሌላ ኦሮምኛ ብዙ ሰራለው እኮ ነው እኮ ላይክ ብዙ ስራ ሰርቻለሁ። አዲስ አሁን ሲደብራችሁ ታረጋለሽ። ማጥፋትሽ ነው የደበረው። እኔ ያዳመጣችሁኝ አይደለም። እኔ አሁን ነገር ኦሮምኛ ሰራለሁ እንዳጠፋሽ ለምን ታጠፊያለሽ? የዳኘዋልኝን አጥፊ እኮ ዳልቻይ አንተ አሁን ያስከው እነሱ አጥፊ ነው አይደል? እኛም እየጠየቅንሽ ነው አጥፊ
የነሱ ልጅ አጥፊ አይደለም ትርጉሙ እንዲጠፋ አንፈልግም እኛ በነገራችን ላይ ዳለቻ እንዲጠፋ አንፈልግም ዳለቻ የማንም መጥፋት የለበትም እንዲጠፋ አንፈልግም መፍቷ ነው ፈለገችው ዘፈን መስራት ይችላል ኢትዮጵያ በነገራችሁ ላይ እኔ ኢንፍሉዌንሰር ነኝ ስትይ ኢንፍሉዌንሰር መሆንሽን ማመንሽ ደስ ብሎኛልና ህፃናት ልጆች ነው ብዙውን ጊዜ የሚያዩሽ ፕሪቲን እና ኦሮሞ ልጆች አንቺን ይከተሉሻል ያዩሻል ህፃናት ልጆች ቲኔጀሮች እና ኦሮሞን እንደዚህ ትናንትና ዲስሪስፔክት የሚደረግበት ቤት እንደዛ ስንደረግ እንደዛ ላይክ አንደርላይን የሆነ ዲስሪስፔክት ነው አንቺ ያረክሽን አይደለም አታላወቅሽም ግን በጣም የንቀት ድርጊት ነበር የተደረገውና ኦሮሞን መናቅ ኢትስ ኦኬ ብለሽ ነው ያስተማርሻቸው ማለት ነው ቲኔጀሮች አንቺ የሚከተሉሽ 1.3 ሚሊዮን ሰዎች ከዛ ውስጥ መቼም 400,000 500,000 ኦሮሞች ናቸው አይደል ስለዚህ እንደዛ ከሆነ ጃኒ ላይክ think about it አሁን ፌር እንሁን ከተባለ የልጁን ቪዲዮ መልሹ because የእሬቻ ነው ብዙ ኦሮሞኛ ትሰሪያለሽ አንድ ነው ተጅናለሽ ኦሮሞ ናቸው ጊፍተሮችሽ ጓደኞች ኦሮሞዎች ናቸው አንደርስታንድ እናደርጋለን ግን በእኛ በአርቲስቶቻችን አንቀልድም እንደገና እሬቻ ላይ ነው የሰራሽው እሬቻ ትልቅ በዓላችን ነው በእሬቻ የተነሳ ነው ይሄ ባክላሽ የመጣብሽ ቤዙ ደግሞ የባክላሹ ሄት ነው ጥላቻ ነው ኦሮሞ ህዝብ ላይ ያላቸውን ጥላቻ አንቺ ኮንፈርሜሽን ሰጥተሻል ያ ሁላ ፎሎወሮችሽ ይያዩሽ ስለዚህ አሁንም መመክርሽ ነኝ ቪዲዮን መልሺ የዳኝን ዋሌ እንደፈለግሽ አድርጋዱን ከረኔ ኖ አታጥፋ ሌላ ዘፈን አታጥፋለሽ አይደለም አንዴ እንደማመጥ እንጂ አንድ ጊዜ እኔ ሐሳቤ ልስጥና እኔ ይብቃኝ ዝም ልበል ለምን እኔ በጣም ወዳት ልጅ ናት ጥላቻ አላት ብዬ ማላስብም ለህዝብ እኛም በጣም እንወዳታለን እኛ እኮ ነገረችን ምንድነው የምታወሩት ቆይ እኔ ዳለቻ ቪዲዮ ኦን አላደርግም ሌላ ዘፈን ሰራለሁ ለች እኛ ዘፈን ስሪልን አላልናትም የኛም ቪዲዮ ቆይ አዳምጥ እባክህ የኛም ቪዲዮ ራሷ ሰርታ ወጣለች ኢትስ ኦኬ ማለት ወጣች ኦኬ ያሎያ ካሁን በኋላ ያንተን አማላጅነት አንፈልግም እኛ በፈለግነው ኖ አይደለም መመለስ ቪዲዮ መመለስ አለባት እንጂ ያስማማለው ሌላ ቪዲዮ ግን በማጥፋት አይደለም እነሱ ያስጠፋት ይሄን ቪዲዮ ነው አይደል ያጠፋችሁን ቪዲዮ ነው መመለስ ያለባት የዳኘው አለልኝን ታጠፋለች እኛም ማጥፋት እኔ ደግሞ ማጥፋት አይደለም ማጥፋት ሳይሆን ያስጠፋትን ቪዲዮ መመለስ አለባት መብቷ ነው በዳኘው አለት ስራ በወራቦሌት ስራ መብቷ ነው አሁን በዳኘው አለ በትግል ዘፈን ሲሰራ የተቃወማት ሰው የለም አይደለ በዚህ ዘፈን የሚቃወሟት ደግሞ በፈለገችው መስራት ትችላለች ይሄን ያስወረዷት ተመልሰው ነው አለቀ ግን አንለማመጣት ለማንንም አታታቂ ተመልሰው አንድ ነገር አለ እዚህ ጋር ያለ ለምን ሄዳ ይቅርታ ጠየቀች እነሱ ማን ናቸው ምን አቅም አላቸውና ለምን ኮንፈርሜሽን ሰጣቻቸው ደንግጣ ይሆናል በሰዓቱ ያ ነው ጥያቄያችን አንደኛ አሁን ደግሞ ለምን ወጣች ተመልሳ ትምጣና ይሄ ዝም ብለን ለምን አንረግጣትም ለምን አትረገጥም በቃ ወጣለች አትረገጥ ምንድነው ትረገጥ ምናምን ጥያቄያችን አንድና አንድ ያጠፋሹን ዘፈን መልሺ ነው ሌላ ዘፈን አጥፊ ምናምን አንፈልግም በፈለግሽው ዘፈን መስራት ይችላልሽ ግን ያጠፋሹ መልሺ ለሱ እኮ አይደለም ዳለቻ እኔ በጄኤም ሐሳብ ነው መስማማው ምክንያቱም እነሱ እኮ ያስጠፏት ምክንያት አላቸው እኮ ዘፈኑ ላይ እኮ የትርጉም በስለሽና ትርጉም በቃሲም እኮ ተርጉሞ ምን ያገናኛል አሁን አማራ ሚል ቃል የለው ከአማራ ህዝብ ጄኖሳይድ ጋር የሚያገናኝ የለውም እንደዛ አድርገው ነው ያስጠፏት አይደል ተርጉሙን ደግሞ እኔ አሁን ያወኩ ሰርቻለሁ እስኪ እኔን ያስጠፉኝ የሚያውቁታል እነሱ ስለዚህ የጠፋው ይመለስ ነው እንጂ ሌላ ብታጠፋ ምን ጥቅም አለው የጠፋው ግን መመለስ አለበት